ሰላም ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ እያል ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። ጨረቃና ግምጃ ፋሚሊ፣ ያው ብዙዎቻችሁ ትናንትና ልቤን ነክታችሁታል። እውነት ለመናገር ትናንት የሰራው ቪዲዮ እና እነ ብሩክ የሚያደርጉት ነገር ልብ የሚነካ ነገር ነው። ዛሬ እዚህ ቤት የምናየው ሁሉም ነገር ልብ የሚነካ ነው። ያው ባለመግባባት አንዳንድ ነገሮች ተፈጥሯል። እኔ ጋር ትናንትና አይታችኋል። ትንሽ አለመግባባት ነው። ያው እንደነገርኳችሁ ነው። ስለ ግምጃዬ ብዙ ነገር አውርቼ ነበር፣ ብዙ ነገር ብዬ ነበር እዚህ ጋር እና ነግሬያችኋለሁ፣ ተናግሬያለሁ። ደግሞ የሚያናደው ተናግሬያለሁ። እናንተ ያልገባችሁ እሱ ነው። ተናግሬ ነበር። እኔ አላቃትም፣ በብሩክና በሃይሚ ነው እንጂ ያየኋት። እኔ ግምጃዬ ማን እንደሆነች አላውቅም ነበር። ፊቷን አይቻት አላውቅም፣ ስሟን ሰምቼ አላውቅም፣ እንዴት እንደሆነ አላውቅም። ግን ደግሞ አንዳንዶቻችሁ ኦፌንስ እያደረጋችሁ ነበር፣ ስለ ግምጃዬ ኦፌንስ እያደረጋችሁ ነበር። ከነ ብሩኬ በላይ ፌመስ እኮ ነች ምናምን፣ ቲክታክ ላይ 800 ሺህ ያላት እንዴት አታውቃትም ምናምን እያላችሁ ኦፌንስ እያደረጋችሁ ነበር። እረዳለሁ፣ ልክም ናችሁ። እንዴት አላውቃትም የሚለው የራሴ ጥፋት ነው እውነት ለመናገር። ግን ደግሞ እኔ ያየኋትና ስታወራ አወራሯ ምናምን ምንም እንደሌለው ገና ከዜሮ እንደሚነሳ ሰው ነው አወራሯ። በጣም በቃ አዲስ ጀማሪ እነ ብሩኬና አበረታታሻለ ምናምን ሲሏት እኔ የምሬ ነው አዲስ ጀማሪ ነው የመሰለችኝ። ያው 40 ምናምን ሺህ ያላት አንዲት ጀማሪ ዩቲዩበር ነበር እንጂ የመሰለችኝ ቲክታከር ራሱ እንደሆነች። ከሃይሚ ጋር ራሱ የነበረው ጌም እኔ ገብቼ አላየሁም። በሃይሚ ደስታ እዛ ጋር በነበረው የማሸነፍ ስሜት ምናምን በጣም ስደሰት ነበር። ግምጃ ቲክቶክ ላይ እንኳን ገብቼ ቲክቶኳን አላየሁም። ምን እንደሆነች ማን እንደሆነች ምን ፍቅረኛ ይኑራት አይኑራት ምናምን አላውቅም ነበር። እኔ የተሰማኝ እነ ብሩኬ ባወሩት እዛ ጋር እሷ እነ ብሩኬ ፊት በጣም በቃ የማዳም ቅመሞችን ስሜት አውቀዋለሁ። እዛው ነበርኩ እኔ አንዲት የማዳም ቅመም ነበርኩ። ዛሬ ኢትዮጵያ መጣሁ እንጂ ምናምን እያለች ስታወራ ችግሮቿን ያለፈችበት መንገድ ጥንካሬዋ ምናምን ስትናገር እኔ በቃ እኔ ራሱ በቃ የሆነ ነገር ለእሷ እንትን አለ። ብዙ ሰው ይረዳኛል ብዬ አስባለሁ። ያው በአንድ እይታ ፍቅር እንጃ ይዛል ብዬ አላስብም። እኔ ይዞኝ ስለማያውቅም ጭምር ነው። ግን ነግሬያችኋለሁ። ይሄ በጣም ተመስጬ ሳወራ፣ በጣም ምስሉ ሆኜ ሳወራ፣ በጣም ስለ ፍቅር ስለ እሷ ስሜታዊ ሆኜ ሳወራ ምንድነው ልቤ ሰጥቼ ነው እንዲህ ብዬ ግራ ገባኝ። እንደዛ ለምን አወራው የሚል ነው እና ያያችሁ ሰዎች ተረዱኛላችሁ ብዬ አስባለሁ። ልቤን ሰጠዋት እንዲህ የሚል አይነት ስሜት ነው የተሰማው እንጂ በቃ እንትን ብያት አይደለም፣ ወድጃት ምናምን አይደለም። እና ደግሞ በቃ ይሁን አላ ስለሆነ ሰው ሳታውቁት በዛ ልክ ማውራት ያስገርሙኛል። አላቃትም ብሩክና ሃይሚን እንድትዋወቃት ያደረጉ በዛ ልክ እንዴት አወራሁላት የሚል እንትን በቃ ለራሴ ገርም ተፈጥሮብኝ ነው። ምንድነው ልቤን ሰጥቻለሁ እንዴ ምናምን ስለ ነበረው እንጂ ልቤን ሰጥቻት አይደለም። ግን ደስ የምትል ልጅ ነች ለመናገር። እስቲል እኔ እሷን የምትዋወቅ ነገሬን አልተውም። ቤተሰብ የፈለገ ፍቅረኛ ሊኖራት ይችላል። ትናንትና ነው ያወቅሁት። ቤተሰብ እንደዛ ኮመንት ሁላችሁም ያቤኒ ነች ስትሉ ግራ ገባኝ። እንዲህ የሰው ነች እንዴ ምናምን እንደዚህ ለፈለፉት የሰው ሰውን ነው ስለ ሰው ነው እንደዚህ ሳወራ የነበረው። በጣም ስሜታዊ ብዬ ሳጣራ ነው የደረስኩት። ቤተሰብ በቃ ዩቲዩብዋን ስርጉርጉር፣ ኢንስታግራምዋን፣ ቲክታክዋን ሁሉም ኤቭሪቲንግ ስለሷ ሳጣራ ግን ለምንድን ነው እኔ ጨረቃ ፋሚሊ ታውቃላችሁ ለምን እንዲሆን አላውቅም። በቃ ተረግም ያለው እንዴ ፍቅረኛ ያውጣል ተብዬ እኔ ግራ ገባኝ። ምሬ ነው የሆነ ታይም ላይ የዛሬ 2 ዓመት ነው አይ ቲንክ የትልቁ ቻናሌ ላይ ማለት ነው የጠፋው ቻናል ላይ እሱ ቻናል ላይ የሃይሚ ጓደኛ ታውቋታላችሁ ብዬ አስባለሁ። ሊንዳ እሷ እንደዚህ በቃ ስለ የሃይሚን ጥንካሬ ምናምን ነግራኝ ምን አይነት ባህሪ እሷን እንዴት እንደለወጠቻት ሃይሚ ስትነግረኝ እሷም ተመችታኝ ነበር እና ከእሷ ጋር ደህና እየተመቻቸው 1-5 ቪዲዮ ሰርተን ነበር እና በጣም ደህና እየተመቻቸን ደህና በቃ ሙሉ ኦዲየንስ እየወደደን ምናምን። የምር ቤተሰብ ማታውቁ ሰዎች አዲስ ካላችሁ ማትሙት ነው የምላችሁ። በቃ ያልነበረው የሰው ተቀባይነት ነበር ያገኘነው። እንደ ዛሬ አትሁን በደንብ ነበር ቪዲዮ የሚታየለን በደንብ እኔና እሷ ስንሆን በደንብ ይታየለን ነበር። ግን ደግሞ
እንዳጋጣሚ ሆኖ ግቢ ተማሪ ነች። ወደ ግቢ መሄድ ነበረባት። ከዛ በኋላ እየተረሳሳን መጣን እና ሙሉ ለሙሉ አበቃ የእኔና እሷ ነገር። ከዛ ከስንት ጊዜ በኋላ ያ ስሜት የዛን ታይም የነበረው ስሜት እንዲሰማኝ ያደረገችው ሀይሚ ነች። እንግዲህ እንደ ሀይሚ አይነት ጠንካራ ሴት መፈለግ ከጀመርኩ ቆየ ቤተሰብ። ምክንያቱም ዝም ብሎ ትርኪ ምርኪ ነገር ስለማልፈልግ ገባችኋ? እና ከዛ ከረጅም ጊዜ በኋላ 2 ዓመት ነው እንዳልኳቸው 1 ዓመት ከምናምን ብቻ ከ1 ዓመት ከምናምን በኋላ ድጋሚ ያ ስሜት ለመቀስቀስ ሞክራ ነበር ሀይሚ። ስለ ግምጃ ጥሩ ነገር እያወራች ብሩኬም እንደዛው ምናምን እየገፋፉኝ ነበር። ግን ይህም አልሆነም ቤተሰብ። ምንድን ነው ተረግም ያለው ነው? የት ነው የሚታየው? እንደዚህ አይነት እርግማን ካለባሉ እንዴ! ተመቸችን ብዬ ገና ሳልጨርስ ግቢ ላፍ ተመቸችን ብዬ ሳልጨርስ የሰው ነች። ግን ደግሞ እኔ ቤተሰብ ሪል ቶክ እናድርገውና እኔ ከግምጃዬ ጋር የምሬ መገናኘቴን አልተውም ስላችሁ መተዋወቅ እፈልጋለሁ። ጥንካሬዋን እንድታጋባብኝ እፈልጋለሁ። ቪዲዮ መስራት እፈልጋለሁ ከእሷ ጋር። ይሄ እንትኔ ነው፣ ሌላ አጀንዳ ኖሮኝ ምናምን ሳይሆን ይሄ እንትኔ ነው። በቃ የሰው አይነካም። ያራዳ ልጆች ነን አይደል? ያራዳ ልጅ ደግሞ ይገባዋል። የሰው ነች ከተባለ ቅይስ ነው በቃ። ሌላዋ ትመጣለች፣ እንደ ሀይሚ ጀግናዋ ትመጣለች። ገባችሁ? ደግሞ እንደዚህ ለምን እንደሆነ አላውቅም። ብዙ ጊዜ ከልብ የምትፈልጉት ነገር እንደዛ በሆነልኝ የምትሉት ሰው ተቃራኒ ሆኖ ነው የሚያጋጥማችሁ። አሁን እንደ ሀይሚ ጀግና ሴት እያልኩ ማለት ጀግና ያልሆነች ሴት ልታጋጥመኝ ትችላለች። በህይወት እንዲህ ነች። ያቀዳችሁበት ነገር ቤተሰብ ብዙ ጊዜ እቅድ ይሰራላችኋል። የ1 ዓመት እቅድ ምናምን ትተዋችሁ ቤተሰብ እስኪ ኮመንት ስራ አሳውቀኝ። እኔ ስለማይሰራልኝ በቃ ተረታችሁኛል። ተቃራኒ ነው የሚደርሰው። ከልብ እንደዛ እንትን ማለት አላስፈላጊ እየመሰለኝ ነው። አሁን ግምጃዬን ነገር ከሰማሁ በኋላ ከግምጃዬ ጋር በጣም ትሁት ልጅ ነች። የምሬ ነው። ሀምብል ሰው እኔ ግምጃዬ ፋሚሊ ግምጃዬን ፎሎ ስለምታደርጓት ይመቻችሁ። ደስተኛ ነው መሆን ያለባችሁ። በጣም ጥሩ ልብ ያላት ሴት ነች። የሰውን ችግር ትረዳለች። ሰው ያለበት ሁኔታ ትረዳለች። እንረዳዳለን ያለች፣ እንተጋገዛለን፣ አንተ ብቻ ና ያለች። ገባችኋ? በዚህ ልክ ነው ሀሳቢነቷ እና መሄድ እፈልጋለሁ። ነገሮች ያመቻቸው ነው። እዛ እንደዚህ ለአጭር ጊዜ ሳይሆን መሄድ የምፈልገው ረጅም ጊዜ ሆኖኝ እነ ብሩኬንም እንዳልኳችሁ ነው። ትናንትና ቪዲዮ ላይ መጨረሻ አካባቢ በማብራት ምክንያት ተቋርጧል። ላይት ትንሽ ፓወር ስላልነበረውና ተቋቋረጥ ነው እንጂ ቪዲዮ እየተናገርኩ ነበር። ብሩኬና ሀይሚ ለእኔ ማለት እኔ መሀል ላይ ብሆን እንዳልኳችሁ ነው። እኔ መሀል ላይ እዚህ ጋር ብሆን ብሩኬ እዚህ ሰፈር፣ ሀይሚ እዚህ ሰፈር። በቃ ሀይሚንም እና አብርሃም ምናምን ጀማ ላይ እንቀመጥ ነበር፣ የክላስ ጀማ ላይ አገኛታለሁ። ብሩኬን ደግሞ ሰፈር ላይ ጀለሱ ነበረኝ እዛው ሰፈር እና በዛ ምክንያት አገኘዋለሁ። ማርክ ግን እንዳልኳችሁ ነው። እንደዚህ ነው ያው እኛ ቤት ያው እንደዚህ እና በጣም አብሮ አደግ አብረን የተማር ሰፈር እንኳን ቀይሮ አብረን የተማር እስከ 10ኛ ክፍል አብረን ነበር። ያው 10ኛ ክፍል ውጤት አልመጣለትም እና ማርክ ተለይቶን ወደ ስራ ዓለም ገብቶ ምናምን እንደምታዩት ነው። እና ከማርክም ጋር መገናኘት እፈልጋለሁ። የድሮ የልጅነታችንን ማውጋት እፈልጋለሁ። ሚኮ ማለች ሚኪ ጄጄ ያው እነ ብሩክ ቤት ነው እሱ ደግሞ ሚኪ ጄጄ። እሱንም ከልብ በቃ ያሳለፍነው ነገር ያሳለፍነው ልጅነት ለቪዲዮ የሚመጥን ነው ቤተሰብ በጣም ከማርክም ከሚኪም ያሳለፍናቸው የልጅነት ጊዜዎች ለቪዲዮ የሚቀርብ ነው። በጣም የሚመች ሰውን የሚያዝናና ሰውን ሊያስደስት የሚችል ሊያስተምር የሚችል በሕፃንነት እንዴት መተሳሰብ እንደነበረን ከማርክም ከሚኪም ጋር የምናይበት ቪዲዮ ነው። ኤፊ እንዳልኳቸው በልጅነት ቢለየንም ያው አብሮ አደግ ነው የሚባለው 13 ዓመት ምናምን አካባቢ የተለያየ ነው። 13 ዓመታችን እያለ እንደዛ ማድረግ እፈልጋለሁ። ግምጃዬንም ማግኘት እፈልጋለሁ። ብሩክና ሀይሚም ደግሞ በተለየ መንገድ ማግኘት እፈልጋለሁ። ስለዚህ ለአጭር ጊዜ ሳይሆን ትንሽ ረዘም ላደርገው አስቤያለሁ እና ነገሮች እያመቻቸው ነው። ቤተሰብ መሄድ አይቀርም እና ስለ ትናንትና ቪዲዮ እናወራ። የትናንትና ቪዲዮ እንዳያችሁት ብዙዎቻችሁ እንደወደዳችሁ ተስፋ አደርጋለሁ። ብሩክና ሀይሚ ሃፒ በርዝዴ እንለዋለን፣ የተደገመ በርዝዴ እንለዋለን። ገባችኋል? እንደዛ ያልኩበት ምክንያት ያው ያለፈ ነገር ነው። እነሱ ግን ላይቭ ላይ ስላለቻቸው ስለተናገራቻቸው ከልባቸው በቃ ከንክኗቸው እንዴት እውነቷን እኮ መገኘት ነበረብን ብለው አዘጋጅተውላታል ፕሮግራም እና በቃ ጀስት ምስጋና ነው ምስጋና። ግምጃ ያለቀሰች አይታችኋል። ስሜት ያሆነ እኔ ከምንም በላይ ግምጃ ላይ እየተመችኛል ያለው ፋሽኗ ቤተሰብ በእንትኗ ስለ ጥንካሬዋ ስለምኗ በደንብ አውርቻችኋለሁ። ፋሽኗ ግን ለቀቅ ያለ ነው። በቃ የሆነ
ያን ያክል የተጨነቁበት እንዳልሆነ አለባበሷ ላይ የተጨነቀችበት እንዳልሆነ ያስታውቃል። እኔ እንደዛ ያለ ሴት ላላ ያለ ሴት ይመቸኝ እውነት ለመናገር እኔ ብቻ ቤተሰብ ትንሽ ከግምጃዬም የማልስማማበት ነገር እምብርት አካባቢ ከፍቶ የሚለው ነገር ነው እንጂ ከስታይሎቿ የማያመቸኝ ሌላ ሰፋፊ ሱሪ ብትለብስ ምን ብትለብስ ደስ ይለኛል። አጭር ቀሚስ እምብርት የሚያሳይ ነገር አታርግ እንጂ ሴት ልጅ ለእኔ በቃ ሴት ልጅ ያኔ ነች። እኔ እንድትረዱ ፈልጋለሁ። ከዚህ በፊትም ስለ አለባበስ ተናግሬያለሁ። እንድትረዱ ፈልገው ስትገላለጡ አይደለም ወንድ ቢፈልጋችሁ ወንድ ራሳችሁ ስትደብቁ ነው ደስ የሚለው። እሱ የግምጃ ስታይል ተመችቶኝ አሁን ለመናገር እንድታስተካክል የሚፈልገው እህቴ አሁን እህቴ ልበል እንጂ ታውቃላችሁ፣ አፌ ራሱ አመለጠው እህቴ አልኳት። ታውቃላችሁ። እሺ ይሁን እህቴ ነች ግምጃ የምር ምን አስባችሁ ነው? ያቤን እኮ ነች የአራዳ ልጅ የምር ነው። የተያዘ የሰው ነገር ምናምን አይነካም። ቅይስ ነው በቃ ሌላ ይገኛል። የኔ አዳት ከላይ ጋር አዘጋጅቶናል። መምከር የምፈልገው እምብርት የሚያሳይ ነገር ባትጠቀሚ። ሙሉ አለባበስ በጣም ይደላል። ከሱ ብቻ በቃ ከሱ በስተቀር ሁሉ ነገር ፋሽንሽ ያበደ ነው። በቃ ቀለል ያለ ፊት ነው። የማትጨነቂበት እንደሆነ ያሳያል። እና ሌላው የትናንትና ቪዲዮ በጣም የሚያስለቅስ በቃ ለብሩክና ለሃይሚ ያላትን ስሜት በደንብ በቃ እስከዛሬ ከነበሩ ጓደኞች አብልጣ አርቃ እንድታያቸው ያደረገ ቪዲዮ ነው ብዬ አስባለሁ። ጥሩ እንዲሰማ ጥሩ ነገር እንድታስብ ወደፊቷ ጥሩ እንዲሆን በደንብ በቃ አግዟታል። ከ40 ምናምን ሺህ ሰብስክራይብ ወደ 60 ምናምን ሺህ ገባችኋል። አንድ ቪዲዮ ደግሞ 70 ሺህ እያለ ነው የሚቀጥለው 80 ሺህ። እውነት እኔ ራሱ ብሩክና ሃይሚ በግምጃዬ ስም ላመሰግናለሁ። እድሜ ልክ የምንታወቀው ከብሩክና ከሃይሚ ነው። ግምጃዬን ትናንትና ነው ያወቅኳት፣ ግን ደግሞ ደስ ሲላት ደስ አለኝ። በቃ የሰው ስኬት የሚያስደስተው ሰው ነው። ብሩክና ሃይሚ በዛ ልክ ነው የሚያስቡት እና እኔ አታጨናንቁ እና እኔ የግምጃዬ ደስታ በጣም ባስደስቶኛል። ግምጃዬ መችሽ ነው ልል የምችለው በቃ ምንም ልልሽ አልችልም። ግምጃዬ ከዚህ በላይ ጠንክረሽ ሰርተሽ እንደምታሳያቸው እንደምታቆሪያቸው ምንም ጥርጥር